ሰላም እንዴት ናችሁ? ወዶቼ ደህና ናችሁልኝ አላችሁልኝ? እስኪ እንዴት አድራችሁ? እንዴት ዋላችሁ? ሁሉም ለእናንተ ሰላማችሁ ይብዛልኝ ባላችሁበትና ውዶቼ አሁን የሆነ ነገር ልናገር ነው የመጣሁትና የሀይሚዬና የብሩኬ ታማኝነታቸው እርግዝና እየተባለ የቆየ ነው ውሸት እንደሆነ ተናገራለች። ሀይሚዬ የኔ ቅመም የኔ ውድ እንኳን ነጻነትሽ አውቀሻን ሁሉ ነገር እንኳን ተናገርሽ። ስምሽ እንዲጠፋ አንፈልግም እኛ አንቺ በጣም ጥሩ ሴት ስለሆነች ስለምናውቅሽ የምናውቅሽ ችግር የለውም ተረድተናል። ከመጀመሪያ ጀምሮ እኔ 100% ተንበርኩ ወዶቼ ዝም ብሎ እንደሆነ ማለት ነው። ያመናችሁ ሰዎች ደግሞ ያው ምንም ማድረግ አይቻልም። ሆዳችሁ ምንድነው የሚባለው? ሀይሚዬ ወሽመጣችን ቁርጥ አድርግሸዋል እያላችሁ አሉት። ምንም ማድረግ አይቻልምና ከዚህ ያለፈ ደግሞ የሆነ ነገር ማናገር ፈልጋለሁ። በዚህ ቀደም ሀይሚና ብሩክ ላይቭ ገብተው ያሉ እኔ ገብቼ ነበር እድል አግኝቼ ምናምን በጣም እድለኛ ሁኜ ነው ያልኩት ይቺ ቀንና ስለምወዳችሁ እና ገብቼ ያወራት ነገር አለ። ይቺ ደግሞ ስለ ሃይማኖት ነበር። ስለ ሃይማኖት አይደለም ስለ ህይወት ነው የተናገርኩት። ስለ ነፍስ ስለ ነፍስ መዳን ማለት ነው። ሃይማኖት ነው፣ ግን ደግሞ ስለ ነፍስ መዳን ነው እኔ የተናገርኩት ማለት ነው። እና ምንድነው ለምንድነው እንደዚህ ያልሻቸው ያላችሁ ብዙ ሰዎች ነበራችሁ። በውስጥ እየመጣችሁ ፎሎ መልሽ ይላሉና ከዛ ደግሞ የማይሆን ነገር ይናገራሉ ማለት ነው። አንዷ ደግሞ ምንድነው ያለችኝ? ይህን ነገር ለነሱ ተያቸው ከእግዚአብሔር እንዳታናካኪ። ለምንድነው እንደዚህ ያልሽኝ ነበርና ለምንድነው ከእግዚአብሔር የምትነካኩት? እውነተኛ የሆነ ነገር ስራ ከሰራችሁ ለምንድነው የምትነካኩት? ለማንኛው እኔ ብዙ አልመልስላችሁም። ለምን ገብታችሁ ትምህርታችሁ ማዳመጥ ትችላላችሁ። ግን ደግሞ ስለ ሃይማኖት ካወቃችሁ ብታውቁ ኖሮ እንደዚህ ትናገሩ ነበር። ለማንኛው እኔ አልፈርድባችሁ። ለምን ብታውቁ ኖሮ ደስ ይላችሁ ነበር፣ እልል ትሉ ነበር። ግን ደግሞ አለማወቅ እንደዚህ ያደርጋል። ችግር የለውም፣ እኔ እቀበለዋለሁ። ግን ደግሞ እኔ ያወራሁት ነገር ለምንድነው ሀይሚና ብሩክ የምወልዳቸው ልጆቻቸው የተባረኩ እንዲሆኑ ትዳራቸውን ደግሞ የተባረከ እንዲሆን ብዬ ነው እንጂ እኔ ለኔ የሚጨመርልኝ ነገር የለም፣ የሚወሰድ ከኔም የሚቀነስም የለም። ግን ደግሞ ምንድነው እኛ በሃይማኖታችን ማለት ነው እኛ በክርስቲያን ኦርቶዶክስ ተዋህዶ በክርስቲያን በተክሊል የሚጋባ ምንድነው ድንግል የሆኑ ብቻ። ለምን ተክሊል የሚያደርጋቸው ነገር ለምን መሰላችሁ ታውቃላችሁ? በቃ በድንግልና ጸንተው የቆዩ የጽናታቸው በቃ እንደ ሽልማት አስቡት፣ እንደ ሽልማት የሚደረግ ተክሊል ይባላል። ቁርባን ደግሞ አንድ ላይ ሆነው ቃል ገብተው በቤተ ክርስቲያን ውስጥ አንድ የሚሆኑ በቅዱስ ሥጋውና ክብር ደግሞ አንድ ይሆናሉ። እነዚህ ልጆች ከዚህ በኋላ አንድ ናቸው፣ የሚያላቸው የለም የሚል የቃል የወንጌል ቃል የቆረበ ብቻ ነው። ከዚህ በኋላ የተጋቡ ካሉ ሁሉም ዝሙት ነው። ምንም እናት አባት ደግሰው ቢያሞሽራቸው እንኳን ዝሙት ነው። በቅድም እግዚአብሔር ቤተክርስቲያን ገብተው ካልተጋቡ ምንም ዋጋ ያውል ሁሉም ማለት ነው። የማንም ይሁን የማንም ማለት ነው። እና እኔ እዚህ ያልኩት ለዚህ ነው። ሀይሚና ብሩክ በፍቅር ተባርካቸዋል፣ በሁሉም ነገር ተባርካቸዋልና በትዳራቸው ደግሞ እንዲባረክ ብዬ ነው ይሄን የተናገርኩት። እኔ ያስደስተኛል ውዶች፣ የተናገርኩት ንግግር ምንም አይመስለኝም ለእናንተ ምንም ብትሉት ማለት ነው። ግን ደግሞ አንድ እህት ያለች ዛሬ በቲክቶክ መጥታ ጊዲዬ እንኳን ደስ አለሽ አለች። እኔ ደግሞ ምንድነው ብዬ ማለት ነው እና የሆነች ልጅ የሆነ ነገር እያወራች ነበር። አርግዣለሁ ካለች ሀይሚ በሃይማኖት ነው የሚጋቡት እያላችሁ የነበራችሁ ሰዎች አሁን ምን ሊውጣችሁ ነበር እያለች ሪከርድ ሰምቼዋለሁ። ሊካኝነት እኔ አለሰማት ነው ከመጀመሪያ ጀምሮና ያው እህቴ ብዙ አትደሰችኝ። እኔ ስለማውቃቸው ነው ሀይሚና ብሩክና እንደዚህ ከማለትሽ በፊት ይመስለኛል ክርስቲያን ናት እሷንማ። ግን ደግሞ እንደዚህ ከማለት በፊት ምን እያልኩ ነበር? ምን ይሄን ነገር ለኔ ይሆናል ወይ እግዚአብሔር ይቆጣኛል ወይ ብለሽ ማሰብ ነበረብሽ። ካልሆነ ግን አለማወቅ ነው። ምን ችግር የለው። እኔ ብየዋለሁ አልፌዋለሁ፣ ችግር የለውም። እና ዛሬ ደግሞ ሀይሚዬ ይሄን እውነት ስለወጣ ደስ ብሎኛል ያልሽው እህቴ እንኳን ደስ አለሽ የኔ ውድ። ችግር የለውም። ይሄን ነገር እኔ አይሰማኝም። የፈለጉ ነገር መናገር ይችላሉ፣ ችግር የለውም። እና ሁሌም እናንተም ብትሆኑ በሀይሚ መተማመን አለባችሁ። በቃ ሀይሚ ማንም እንደማንም ሴት አይደለችም። ክብሯን የምትጠብቅ ሁሉም ነገር የምታውቅ ማድረግ ያለባትን ነገር የምታደርግ ልጅ ናት።
እንኳን ከዚህ በኋላ ማለት ነው ከዚህ በፊት ያልተሳሳች ሀይሚ ከዚህ በኋላ ተሳሳች ብዬ እኔ አላስብም። ለምን ከዚህ በኋላ እንኳን እውቀት እየጨመረች ሁሉም ነገር እድሜን እየጨመረ ስለምትሄድ የምትሳሳት ብዬ አላስብም። ለምን ጀግና ናት። ከዚህ በፊት ያልተሳስ ልጅ ከዚህ በኋላ ተሳሳች ብዬ እኔ አላስብም። እና ሀይሚዬ እኛ አንቺ ልክ እንደ ሀገር ነው የምንወድሽ፣ እንደ ሀገር ነው የምኮራብሽ። ሀይሚዬ ልዩ ሴት ነሽ። ከሚዲያ ያሉ ሴቶች እኔ ሴቶች እወዳለሁ፣ ብዙ ሴቶች ያሉ የምወዳቸው፣ ግን ደግሞ አፌን ሞልቼ የምናገረው በአንቺና በአንቺ ብቻ ነው። አንቺ በጣም ትችያለሽ። አንቺ በጣም ጎበዝ ነሽ። አሁን አንቺና ብሩክ ራሱ በዚህ ሁኔታ እያለ ወደ ፍቅራችሁ መመለስ አንቺ ትችያለሽ። በቃ ብልህ ሴት ነሽ፣ ትችያለሽ። በቃ ሁሉም ነገር አንቺ አሟልተ የሰጠሽ ነሽ እና በአንቺ እንተማመናለን። ከዚህ በኋላ ደግሞ ትልቅ ደረጃ ደርሳችሁ አንቺና ብሩኬ እናያችኋለን፣ እንጠብቃለን። እኔ እውነት ከእነሱ ብዙ ነገር ነው የምጠብቀው። በቃ ትልቅ ደረጃ ደርሰው የሆነ ነገር እኔ እንጃ፣ እግዚአብሔር ለሱ ቀን ይድረሳቸው። እኔ የምኛላቸው ራሱ በቃ በቂ ነው። እንደዚህ ብዬ ነው የማስበው። እና ፈጣሪ ሊርዳን ሁላችን፣ ፍቅራቸውን ደግሞ ይመልስልን። የዛሬም በሰላም በፍቅር ቢመጡ ደስ ይለናል። ሁለታቸው ሆነው ከመጡ ችግር የለውም። ጭቅጭቅም ቢሆን ምንም ችግር የለውና ብቻ ይምጡልን። ለማንኛው ግን ብዙ የምትናገሩ ሰዎች ከመናገራችሁ በፊት አስባችሁ ተናገሩ፣ በኋላ እንዳይቋጫችሁ። ለእኔ ችግር የለውም፣ የፈለጋችሁ መንገድ ትችላላችሁ። ከእግዚአብሔር እንዳታነካኪ የምትሉ ሰዎች ደግሞ ማለት ነው ራሳችሁ ተነካኩ እንጂ እኔ አልነካካችሁም። ለማንኛውም መልካም ቀን ይሁን ውዶቼ፣ እወዳችኋለሁ፣ አከብራችኋለሁ። ይቅርታ ይሄን ነገር ስለተናገርኩ ለሁለት ቀን ነው ስለሆነ ማለት ነው። ግን ደግሞ ስለተላከልኝ ነው፣ በሌላ አይደለሁም። ግን ደግሞ በቃ ብዙ ደስ አይበላችሁ ጠላት ማለት ነው። ምንም ደስ አይበላችሁ። ይሄን ነገር ለኔ ምንም ነገር አይሰማኝም። ብቻ ግን ጨረቃዎቼ በሰላም እንዲመጡልን በጸሎታችሁ አስቧቸው። አንዳንዴ በቃ ስራ ነው ምናምን እያለ የማይሆን ነገር እንዳይገቡብን በፍቅር እንዲመጡ በጸሎታችን እናስባቸው። ያው መልካም ጊዜ